ሰላም ሰላም እንዴት ናችሁ ተመልካቾቻችን? ይህ ፓን ሀበሻ ሚዲያ ነው። የዛሬው አጀንዳችን የእስራኤል አሜሪካ ዘመቻ ስትራቴጂካዊ ግቦች፣ የጦር መሳሪያዎችና ዓለም አቀፍ ምላሾችን በተመለከተ ስትራቴጂካዊ ገጽታዎችና ዓለም አቀፋዊ እንድምታዎችን ለተመልካች ማሳወቅ ይሆናል። የዚህ ዘመቻ ስትራቴጂካዊ ግቦችና የተሳተፉ የጦር መሳሪያዎችን በዝርዝር ሲታዩ ጥቃቱ የተጀመረው የኢራን የራዳር እና የኤስ-300 የአየር መከላከያ ስርዓቶችን በማክሸፍ ነው። ይህም የአሜሪካው ኤፍ-35 ላይትኒንግ II እና እስራኤል ኤፍ-15አይ ሪያን ተዋጊ ጀቶችን ያለ ምንም እንቅፋት ወደ ቴህራን ሰማይ እንዲገቡ አስችላቸዋል። የኒውክሌር ተቋማት በናታንዝ እና ፎርዶቭ የሚገኙ የምድር ውስጥ የዩራኒየም ማበልጸጊያ ማዕከላትን ባንከር በስተር ቦምብ ኩፍኛ ተመተዋል። ይህም የኢራን የኒውክሌር ፕሮግራም ቢያንስ ለ10 ዓመታት ወደ ኋላ እንደሚጎትተው ተገምቷል። የባህር ኃይል ኦፕሬሽን በአረብ ሰላጤ ላይ የሚገኙት የኢራን ፈጣን ጀልባዎችና ሚሳኤል ተሸካሚ መርከቦችን በአሜሪካ 5ኛው የባህር ኃይል ክፍለ ጦር ሙሉ በሙሉ እንዲሰጥሙ ተደርጓል። የዓለም አቀፍ ማህበረሰብ ምላሽ የዚህ ድንገተኛ ጥቃት ዜና በዓለም ዙሪያ የተለያዩ ስሜቶችን ቀስቅሰዋል። ተባባሪ ሀገራት እንግሊዝ እና ፈረንሳይ ድርጊቱን በይፋ ባይደግፉም ኢራን ለአካባቢው ሰላም ስጋት መሆኗን በመጥቀስ ሁኔታው እንዲረጋጋ ጥሪ አቅርቧል። ሩሲያ እና ቻይና ጥቃቱን ዓለም አቀፍ ሕግን የጣሰ ወረራ ሲሉ ኮንነዋል። ሩሲያ ለኢራን ወታደራዊ ድጋፍ እንደምትልክ በማስጠንቀቋ በታላላቅ ሀያላን መካከል ያለው ውጥረት አይሏል። የተባበሩት መንግስታት ዩኤን የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ ጥሪ ተደርጓል። ዋና ጸሐፊው አንቶኒዮ ጉተሬዝ ዓለም ሌላ የዓለም ጦርነት መሸከም አትችልም ሲሉ ስጋታቸው ገልጸዋል። የኢኮኖሚ ተጽዕኖን በተመለከተ በነዳጅ የበለጸገው አካባቢ በጦርነት መታመሱ የዓለም የነዳጅ ዋጋ በአንድ ቀን ውስጥ በ15 በመቶ እንዲጨምር አድርጓል። ቀጣይ ምን ይጠበቃል ለሚለው የኢራን አብዮታዊ ጥበቃ አርጂሲ አባላትን ወደ ተራራማ አካባቢዎችን በመሸሽ የጉሪላ ውጊያ ለመጀመር እየተዘጋጁ እንደሆነ መረጃዎች ይጠቁማሉ። በሌላ በኩል በሊባኖስ የሚገኘው ሂዝቦላህ በእስራኤል ላይ መጠነ ሰፊ የሚሳኤል ጥቃት ሊሰነዝር እንደሚችል ስጋት አለ። ይህ ፓን ሀበሻ ሚዲያ ነው። ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩ። እናመሰግናለን ባይ